የክብር አባት የጌታዬ የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጠኝ እጠይቃለሁ። የልቦናዎቼ ዓይኖች ሲበሩ የመጥራቱ ተስፋ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ለእኔ ለማመን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን አውቅ ዘንድ ነው። አሜን ሃሌሉያ። ኦኬ፣ ስለምን እየተማርን ነበረ? ላስት ዊክ የጀመርነው አንድ ትምህርት አለ። ስለምን እየተማርን? ሕያው አምላክ ብለን ግን ምን ተባባልን? ሕያው አምላክ ስንባባል እግዚአብሔር ቀን፣ ሰዓት፣ ጊዜ፣ ቦታ የሚባል ነገር ሳይጀመር በፊት በአምላክነቱ ነበረ። የኔና እናንተ ትምህርት እግዚአብሔርን ሕያው አያደርገው። ሕያውነቱን ለእኛ ይገልጥልን ይሆናል እንጂ እግዚአብሔርን ለካስ ሕያው ነኝ ብሎ አይባልንም። እና ሞር ይሄ ትምህርት ኃላፊነቱ ከእግዚአብሔር ጋር ሳይሆን ከአማኝ ጋር ነው። ብዙ ጊዜ የጸጋን ትምህርት ስናስተምር የሚመስለን ነገር አልቋል፣ ተፈጽሟል፣ ተዘግቷል እንልና ከዛ በኋላ ግን ያ ባለቀው ህይወት ላይ በተፈጸመው ህይወት ላይ እውን በሆነው ህይወት ላይ ቀጣዩ ህይወታችን ቀጣዩ እርምጃችን ምን እንደሆነ ራሳችንን አላስለመድነው። ይሲ በአዲስ ኪዳን ላይ የተሰጠንን ኢንጆይ ማድረግ አለ። ከዛ ደግሞ የተሰጠ ህይወት አለ። በጣም ከምገረምበት የብሉይ ኪዳን ህጎች መሃል የኦሪት ህግ ጳውሎስ የሰጠው ጳውሎስ አልኩኝ ሙሴ የሰጠው ህግ ሙሴ የሰጠውን ህግ ልክ ስትመለከቱ እንዲህ አለ። አንድ ሰው ባሪያ ሊኖረው ይችላል። ባሪያ ይኖረውና የሆነ ያህል እድሜ ልክ ከኖረ በኋላ የእድሜውን የሆነ ያህል ልክ ከኖረ በኋላ ምን ይሆናል አለ? ኢዮቤልዩ ሲመጣ ምን ይሆናል? ፍሪ ይሆናል፣ ነፃ ይወጣል። ምናልባት ይሄ ሰውዬ ግን 50 ዓመቱን ሙሉ እዛ የቆየ ሊሆን ይችላል። በኢዮቤልዩ ያልገጠመውን ነገር ገና በኢዮቤልዩ ካለፈ ከ3 ዓመት በኋላ የተወለደ ሊሆን ይችላል። which means 47 ዓመቱ ላይ ነው ኢዮቤልዩ የመጣው። ሌላ ህይወት አያውቅም፣ ሌላ ታሪክ አያውቅም። ስለዚህ ይሄ ሰውዬ ምን ያደርጋል አለ? በአደባባይ ላይ ከጌታው ጋር ይወጣና ገበያ መሀል ለምን ይደረጋል? ጆሮን ይበሳል። ጆሮን ይበሳና ይሄ ሰውዬ ከዚህ በኋላ የዕዳ ባሪያ አይደለም፣ የፈቃድ ባሪያ ነው። በዕዳው አይደለም፣ ባለበት የአገልግሎት ግዳጅ ወይንም ደግሞ በድሮ ዘመን ምን ይደረጋል? ገንዘብ ይበደሩና ገንዘቡን መክፈል ሲከብዳቸው ምን ልጆቻቸው ለአበዳሪያቸው ይሰጣሉ። እንደዛ አይደለም። ይሄ ሰውዬ በቃ ሌላ ህይወት የለኝም፣ እኔ ሞቻለሁ፣ ወደፊት ያው ሆኜ አልኖርም፣ አሁን የምኖረው የጌታዬን ህይወት ነው ብሎ ልክ ሲሰጥ ምልክት ይደረግበታል። ምን? ጆሮን ይበሳል። ሌላ ሰው መጥቶ ሊገዛው ይችላል። የሌላ መሆን አይችልም። በፈቃዱ ራሱ ተገዶ አይደለም፣ በፈቃዱ ራሱ የአዲስ ኪዳንን ህይወት ተመልክቶ ዳዊት ሲተነብይ እንዲህ አለ። እግዚአብሔር እረኛዬ ነው። ባይዘዌ ለዳዊት እግዚአብሔር እረኛው አልነበር። ጠበቃ ነው፣ እንደ ኪዳን ጠበቃ ነው። እውነተኛው እረኛ ክራይስት ግን አልተገለጠም። እውነተኛ የበጎች እረኛ ማንኛ አለ? እኔ ነኝ አለ አይደለ? ክራይስት። ከሱ በፊት ያለ የእረኛ መገለጥ በሙሉ የእረኛው ጥላ እንጂ እውነታው አልመጣም። ስለዚህ እግዚአብሔር እረኛዬ ነው ሲል፣ እግዚአብሔር ብርሃኔ ነው ሲል እውነተኛው የዓለም ብርሃን እስኪመጣ ድረስ እውነተኛም ብርሃን እንጂ አላደረገም። የጥላውን ብርሃን ነው የተመለከተው። በእስራኤል ኪዳን ውስጥ የተጠበቀለትን ብርሃን ነበረ እንጂ ሲያደርግ የነበረው። ዳዊት መጣና እንዲህ አለ፣ እግዚአብሔር እረኛዬን የሚያሳጣኝ አንዳች የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል አለና ነፍሴ መለሳት። ዳዊት ይህንን ጸሎት ሲጸልይ ሮሜ ምዕራፍ 7 ላይ በሆነ ህይወት ውስጥ ኖሮ ነው። ለዚህ ለሞት የተሰጠ ሥጋ ከዚህ ማን ያድነኛል የሚል ማንነት ውስጥ ሆኖ ነው። ከሕግ በታች ሆኖ ነው ያንን የተናገረው።
ነገር ግን ስለኔና ስለናንተ አስቀድሞ አየና ነፍሳችን ስለመመለሱ ተናገረ። ለምን? ኤፌሶን ምዕራፍ 2 ሲናገር አሁን በማይታዘዙ ልጆች ላይ በነፍሳቸው ላይ የሚሰራው ማን ነው? የመንፈስ አለቃ ፈቃድ። የራሳቸውን ፈቃድ መኖር አይችሉም። መልካሙን ሊያውቁ ይችሉ ይሆናል፣ በጎን ሊያውቁ ይችሉ ይሆናል። ነገር ግን ማድረጉን አይችሉትም። የኔና የእናንተ ህይወት የሚለየው እዚህ ጋር ነው። ነፍሳችን ተመልሶልናል። መንፈሳችን ዳግም የተወለደ ምንም አታደርገው። ምንም እግዚአብሔር ሞዲፋይ ማድረግ በማያስፈልግ መልኩ ራሱን የሚመስል ልጁን ውስጣችን ከቷል። ሃሌሉያ። ነፍሳችን አይደለም መሻሻል ያስፈልገው። ነፍሳችንን ጳውሎስ ግን ሲነግረን አለ ቅዱስና ሕያው መስዋዕት። አይ ላቭ ዲስ ስክሪፕቸር። ሄደን እናንብበው። ፕሬዝ ጋድ። ሮሜ ምዕራፍ 12 አገኘው። ቴንኪዩ። ሮሜ ምዕራፍ 12 እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው መስዋዕት አደርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ምናችሁን? ሰውነታችሁን ለእግዚአብሔር ቅዱስና ሕያው መስዋዕት አደርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። የጳውሎስ ለቤተ ክርስቲያን ያለው ልመና ምንድን ነው? ሰውነታችሁን አቅርቡት ነው። እግዚአብሔር በአዲስ ኪዳን ላይ እንዲያደርጉ የሚወስድብህ ነገር የለም። ይሰጥክና ፉል ኦቶኖመስ አድርጎ ሙሉ ለሙሉ ድምፁ ያንተ፣ ልክ እንደ ፓርላማ ድምፅ በእጅ ብልጫ ግማሽ የጌታ ግማሽ የኔ ምናምን ተብሎ አይደለም። ሙሉ ለሙሉ ያንተ ነው። ግን አገልግሎትህን ሲመለከት ምን አለ መሰለህ? በእግዚአብሔር ርኅራኄውን ባሳያችሁ በእግዚአብሔር የምማጸናችሁ አንድ ነገር አለኝ። እኔ ጳውሎስ ስለ ሕይወት የገባኝ ነገር ቢኖር ሰውነትን ቅዱስና ሕያው መስዋዕት አድርጎ እንጂ ይቀርባል እንጂ በቃ ተከፍሎበታል ብሎ መተው አይቻልም። መስዋዕት ነው ለእግዚአብሔር፣ የመዓዛ ሽታ ያለው መስዋዕት ነው። ለምን? የክርስቶስ የተማርነው መንገድ እሱ ነው። ለአይምሮ የሚመች አገልግሎታችሁ ነው አለ። ዩሲ ሰርቪስ የምንሰጠው አገልግሎትን አስመልክቶ ባለው ነገር ውስጥ የኛ ድካም አለበት። የኛ ድካም ግን ትልቁ ነገር ምንድን ነው መሰላችሁ? 100% ጉዞ መገኘት ነው። ሂራያ ማለት ነው። ሌላውን ጸጋው ይደክማል። ብዙ ሰው ግን ጸጋው እንዲደክምበት ጸጋው እሱ ላይ ኢንቨስት እንዲያደርግበት አይገኝም። ላሳያችሁ። ዛሬ ባይዘው የምንማረው በጣም የምወደውን ሰው ነው የምንማረው። ኢየሱስን ከማብራት ቀጥሎ በጣም የምወደው በቃ በጠቅሰው ማይሰለቸኝ ሰው እያለ ማን ይመስላችሁ? አመሰግናለሁ። ትምህርት ከጳውሎስ ነው የዛሬው የትምህርታችን ራሱ ርዕስ ትምህርት ከጳውሎስ። ሃሌሉያ። ናዝራዊነትን በአዲስ ኪዳን ላይ ኖሮ ያሳየን ሰው ስለሆነ ትምህርት ከጳውሎስ እንውሰድ እስኪ። you see I don't think ወንጌልን ለአሕዛብ መስበክ የመጀመሪያ ጥሪ ለጳውሎስ አይመስለኝም። ይሄ ቴዎሎጂ አርጋችሁ እንዳትይዙት፣ ዶክትሪን አርጋችሁ እንዳትይዙት፣ ግን ደግሞ የኔ የፊልሞን ምልከታ ከመጽሐፍ ቅዱስ ካነበብኩት ያለኝ ፐርሰናል ምልከታ። መጽሐፍ ቅዱሳችሁን ስታነቡ አማድ የሚባል አንድ ሐዋርያ ነበረ። ማነው? ጴጥሮስ ቁርበት ፋቂው ስምዖን ቤት ላይ ቁጭ ብሎ እየጾመ ነበረ። እየጾመ ያለ ቀን ላይ ምን መጣበት? ተመስጦ መጣበት ይላል መጽሐፍ ቅዱስ ሐዋርያት ሥራ ላይ። ተመስጦ መጣበትና ይሄ ሰው ምን አደረገ? ራእይን አየ። ከጸሎት በኋላ ነው። ርቦት ምሳ እያዘጋጁለት ነው። ራእዩ ምንድን ነው? የተለያዩ እንስሳቶች በጨርቅ መልክ ወረዱ። በጨርቅ ላይ ተደርገው ወረዱና ጴጥሮስ አርዳ ብላ። ምን አርዳ ብላ እንዴ? የሚያስቀኝ ነገር የጴጥሮስ ነገሩ ምን እንደሆነ ታውቃላችሁ? ከኢየሱስ ጋር እያለ እጁን ሳይታጠብ ይበላ ነበረ። በሰንበት ቀን እየነጠ ይሄ ምንድን ነው እየፈለቀለ እሸት ከመንገድ እያነሳ በሰንበት ቀን ይበላል።
ሰንበት ግድ የማይሰጠው አኗኗራቸውን ግድ የማይሰጠው ኢየሱስ ጋር ኖሮ በአካል አይቶት ጴጥሮስ ምን አደረገ? ይህንን እንዴት እበላለሁ? ከልጅነቴ ጀምሮ እንግዲህ ጴጥሮስን ነው እያወራን ያለነው። ታሪኩ ላይ ልክ ስንመለከት እኛ የምናውቀው የእሱ ታሪክ ላይ ራሱ ምን አለ? ያለ መንጻት ታሪክ አለ። አይሁዶች ፈሪሳውያን አይተው የኮነኑበት ያለ መንጻት ታሪክ አለ። ከልጅነቴ ጀምሮ በንጽሕና ያደግኩት ይህንን እንዴት የረከሰ ነገር ብላ ተደኛለ። ክርክር ከማን ጋር? ከሕግ ሰጪው እግዚአብሔር ጋር። ሁለተኛ ሶስተኛ መጣ። ከዛ እግዚአብሔር ያጸደቀው አንተ ርኩሰት በል። አይ ቲንክ እንደ ፐርሰናል እየታየ የሃይመስለኛል ጥር ለአሕዛብ የተሰጠ ጴጥሮስ ግን በነፍስ ውስጥ ምን ቦታ አለች? ለአይሁድነት ይሳባል። ለዛም ይመስለኛል ጳውሎስም ከመጣ በኋላ ገላትያ ላይ ልክ ሲሄድ ገላትያ ላይ የትምህርት ልዩነት አለ። ምን የሚባል የተገረዙት ያልተገረዙት ክርስቲያኖች፣ አሕዛብና አይሁዳዊ ክርስቲያኖች የሚባል ልዩነት አለ። ስለዚህ ጴጥሮስ በሰላም እየኖረ ነበረ። ሲበላ ይበላ ነበረ፣ ሲጠጣ ይጠጣ ነበረ። በሰላም ሲኖር ያዕቆብ የኢየሩሳሌም ሐዋርያ ልክ ሰዎች ወደ ገላትያ ሲሄድ ጊዜ ግብዝ ሆነ። ጴጥሮስ ምንወደው ሐዋርያ ጴጥሮስ ምን ግብዝ ሆነ? ልታሰርቁ ይመደል እናንተ ሰዎች ሪፖርት ልታደርጉ ነው ኢየሩሳሌም። በነገራችሁ ላይ ከያዕቆብ በላይ ጥሪ ያረፈበት ሰው ማን ነው? ጴጥሮስ ነው። ያዕቆብ ባይዘው ወደ ስልጣን የወጣው ከጥሪ በላይ በወንድምነት ነው። ይቅርታ ግን ይሄ ነው እውነታው። የኢየሱስ የሥጋ ወንድም ስለሆነ ነው ወደ ሐዋርያነት የመጣው። ከኢየሱስ ጋር አብሮ የነበረው ያዕቆብ ተሰውቷል። የመጀመሪያው መስዋዕት የሆነው ሐዋርያ እሱ ነው። ይሄ ሰማዕት የሆነውን ያዕቆብ አይደለም፣ የኢየሱስ የሥጋ ወንድሙ ይሁዳና ያዕቆብ አሉ አይደለም። ያዕቆብ ሕግ መሻር የለበትም ብሎ በ50 ሲያወራ በ55 በወር በ51 የነበረው ስብሰባ ላይ ሕግማ በፍጹም መሻር የለበትም የሚለው ሰው ሐዋርያው ያዕቆብ። ልክ ከሱ ሲመጡ ወደ ግብዝነት ሄደ ጴጥሮስ። ሪፖርት ፈራ። ጳውሎስን ግን ስትመለከቱት ሂዛና ዘርብሪድ አስተሳሰቡ እጅግ የተለየ ነበረ። አደራረጉ እጅግ የተለየ ነበረ። ሃሌሉያ ይሲ በአዲስ ኪዳን ላይ ከጳውሎስ የተሻለ የናዝራዊነትን ሕይወት የኖረ ሰው አታገኙ። እስኪ ጳውሎስ ምን አይነት ሰው እንደነበረ እኔ መጽሐፍ ቅዱሳችን አባውት ፖል ምንድን ነው የሚነግረን ነገር? ኦኬ ሌሰንስ ፍሮም ፖል ሐዋርያት ሥራ ምዕራፍ 9 ቁጥር 1 ከኔ ጋር ፈጥናችሁ ማውጣት መቻል አለባችሁ። ሐዋርያት ሥራ ምዕራፍ 9 አንብቡ። ሳውል ግን የጌታ ደቀ መዛሙርት እንዲገድላቸው እየዛተ ወደ ሊቀ ካህን ሄደ። በዚህ መንገድ ያሉትን ሰዎች ወንዶችም ሴቶችም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉ ምኩራቦች ደብዳቤ ከእርሱ ለመነ። እሺ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። ወይት ከዚህ በኋላ ለምናወራቸው ነገሮች ጳውሎስን ዲፋይን የሚያደርገው ጳውሎስን ትርጉም የሚሰጠው ጳውሎስ ትርጉም የተሰጠው ባደረጋቸው ተግባሮች አይደለም። በዚች ቁጥር 3 ላይ ባለች አንድ ቁልፍ ነገር ነው። ድንገት ከሰማይ ብርሃን በራለት። ባይዘዌ ናዝራዊነት በአዲስ ኪዳን ላይ ስትኖሩ ለፍላጎታችሁ ሳይሆን ለበራላችሁ ቃል ነው የምትኖሩት። አለበለዚያ ዊሽፉል ሊቪንግ እንጂ ወርድፉል ሊቪንግ አትሆኑ። በምኞት የታጨቀን ሕይወት መኖር ትችላላችሁ። በቃል ግን የታጨቀ ወይም በቃል ብርሃን ካልሆነ ችግር ነው። ዩሲ ብዙ ጊዜ የምንቸገረው የአዲስ ኪዳን ሰዎች ስንሆን ወይንም ደግሞ መጽሐፍ ቅዱስ ኮምፓይልድ ከሆነ በኋላ የምንኖር ሰዎች ለሕይወታችን መጽሐፍ ቅዱስ 66ቱን መጽሐፍ የሚያስፈልግ ይመስለናል። የስ ዛት ኢዝ ትሩ።
ነገር ግን ህይወትን ለመመስረት 66 መጽሐፍ ያስፈልግህ። አንድ ብርሃን የበራልን ቃል ነው ያስፈልግህ። ለትምህርት እያንዳንዱን ተማሩት። ለትምህርት እያንዳንዱን መጽሐፍ ትርጓሜው ወደ ኢየሱስ እንዴት እንደሚመራ ወቅ የህይወት መልህቅህ ግን የሚሆን አንድ ብርሃን ያስፈልጋል። አብርሃም ህይወቱ በሙሉ እንደዛ ነው። ብዙ ጊዜ የምናስበው የአብርሃም ህይወት እግዚአብሔር በየቀኑ ጠዋት ሲመጣ አብርሽ ደህና አደርክ እያለ የሚያናግረው ነው የሚመስል። አብርሃም እግዚአብሔርን ያልሰማበት 15 ዓመት አለ። አንድ የተናገረው 15 ዓመት በኋላ ነው የተናገረው። አንዴ ግን የተናገረው ምንድን ነው? እባርክሃለሁ። በምን? በዘር ከአንተ አሕዛብ ይወጣል። ያቺን ይዞ አመነ። 15 ዓመት ሙሉ ሜዲቴሽን ያውቃል ነበር። እኛ 66 መጽሐፍ ውስጥ ካሉት 900 ምናምን ጥቅስ እናውቃለን። አንዱን ግን ልባችን ላይ መልህቅ አልሆነልንም። የህይወታችን ተስፋ የህይወታችን እምነት የተመሰረተበት አንድ ቃል ፖል አንድ ብርሃን የበራበት እግዚአብሔር በየቀኑ እየመጣ መገለጥ ሲሰጠው ለመገለጥ ያደረገውን መስዋዕትነት አሳያችኋለሁ። አንድ ግን የህይወት ጥሪ ያስፈልጋል። ምንድን ነው? አሰ ክርስቲያን ዴዲኬት ራሳችሁን የምታደርጉበት የጥሪ ቃል አላችሁ። ፊልሙን ምንድን ነው የአንተ የህይወት ቃል ካላችሁ ነገራችኋለሁ። ሬቨሌሽን ቻፕተር 1 ቨርስ 5 ለወደደን ከኃጢአታችን በደሙ ላጠበን ለአባቱ መንግስትና ንጉሥ እንድንሆን ላደረገን ዋዝ ሜድ አስ ኪንግስ ኤንድ ፕሪስትስ። ምዕራፍ 5 ላይ ስትሄዱት ተመሳሳይ ቃል ታገኛላችሁ። ምዕራፍ 5 ቁጥር 10 ላይ ለአባቱ መንግስትና ካህናት ላደረገ። እንዴት ነው የምታደርገው? ፊልሙን ካል ጸጋን አስተምራችሁ። ለምን? ሮሜ ምዕራፍ 5 ላይ የጸጋን ብዛት የሚቀበሉ ምን ያደርጋሉ? በህይወት ላይ ይነግሳሉ። ዲስ ኢዝ ዘ ስትራክቸር። ፊልሙን ለምንድን ነው የምትኖረው ካላችሁ አማኞችን በክርስቶስ ቅድም በስዬ የነገርኩት ነበር። አማኞችን ሁለንተናዊ ንግስና ላይ ማምጣት፣ ሁለንተናዊ የህይወት ምርጫ ላይ ማምጣት። ዳስ ማይ ኮሊንግ። ለዛ ነው እያንዳንዱን ቃሎች መከፍለው ለያ ሃሌሉያ። ዩሲ በህይወታችሁ ላይ ስኬታማ መሆን ከፈለጋችሁ በማንኛውም ፊልድ ላይ አንድ ነገር ይኖራችሁ። ያንን ነገር ብሉት፣ ያንን ነገር ጠጡት፣ ያንን ነገር ተኙት፣ ያንን ነገር ተንፍሱት። ጳውሎስ ያቺ ብርሃን ምዕራፍ 9 ቁጥር 3 ላይ ያ ብርሃን ከበራለት በኋላ ይሄ እንዴት 180 ዲግሪ ነው ዙረት የዞረው ህይወቱ ላይ ምንም ነገር እንደሌለው። ከዛ በፊት ሳኦል የሚባል ሰውዬ እንዳልነበር አድርጎ ነው የዞረው። አብርሃምን አይታችሁታል። ከሀገር ከዘመድ ከወገን ተለይተው ውጣ ሲባል ሌላ ዞር ብሎ ወደዛ ወደ አባቱ ቤት አልተመለሰም። ሌሚሾዩ ምን ማለት መሰላችሁ? ከአባት ከዘመድ ውጣ ማለት የ75 ዓመት ሰውዬ እስከ 600 700 ኤዲ ድረስ ወይም ደግሞ ዓመተ ምህረት ድረስ ስትመለከቱ የአረቦች አኗኗር ወይም ደግሞ መካከለኛው ምስራቅ ላይ ያሉ ሰዎች አኗኗር አልተቀየረም። አሁንም ድረስ ያለ ስርዓታቸው ጥበቃ ስርዓት ነው። አሁን እኔ አንድ ወንድ ነኝ፣ የራሴ ቤተሰብ አለኝ አይደለም። የኔ ልጅ እኔ ቤት ነው የሚኖረው። ጥበቃው፣ ሀብቱ፣ ግዛቱ ያለው በኔ ስር ነው። ከእኔ አፈንግጦ በወጣ ጊዜ ሽፍታ ያገኘው ሀብቱ አይጠበቅለትም። የአኗኗር ስርዓታቸው ጥበቃ ያለው የኑሮ ስርዓት ያለው በምን ውስጥ ነው? በጎሳቸው ውስጥ ነው፣ በቤተሰብ ውስጥ ነው። ይህንን ጥሎ ሲወጣ አብርሃም ሌላ ህይወት እንደሌለው አድርጎ እኔ ህዝብ አደርጋለሁ ተባለ። አሁን የአባትህ ኑሮ አበቃ እዚህ ጋር። አሁን አንተን ራስህን የአባቱን ስም ጥሎ ነው። ክርስትና ሁለት አኗኗር አለ። ኖርማል ሆነ መኖር ትችላለህ። ምንም አትነካካ። ቢሮም ገብተህ ማንም የማያውቅህ ጸጥተኛ ጸባይ የሆነ መኖር ትችላለህ። ከማንም ጋር የማትጣላ ማትነካካ፣ ማንንም የሚጠላ ምቹ ሰው ሆነ መኖር ትችላለህ። ከዛ በኋላ ደግሞ የማይመች ሰው ሆነ ትችላለህ። ለእግዚአብሔር ብቻ
በራሳችሁ ሰዎችን ነገር ፈልጋችሁ ለገባችሁበት ችግር አይደለም። ብዙ ሰው አርፍዶ እየገባ አለቂ መንፈስ ስላለበት ነው። አርፍዶ ስለገባ እሱን ሰበብ የሰጧችሁ። ነገር ግን you are so devoted to Christ ቢሮ ውስጥ ስትገቡ የእናንተ ውስጥ ያለው የመንፈስ እሳት ሌላኛውን ዓለም ይረብሻል። ወሬያችሁ መንደሬ መሆን አይችልም። ክራይስትን ብቻ ነው የምታወሩት። የምትኖሩት ክራይስትን ነው። ያንን ህይወት ነው ሕያው አምላክ ብዬ ማስተምራችሁ እሱ ነው። ሕያው አምላክ በሰማይ ላይ ምንም ዙፋኑ ደጋፊ ሳያስፈልገው ቁጭ ብሎ አሁን ምድር ላይ ሕያው አምላክ የሚገልጥ አምላክ ነው የሚፈለገው። በነገራችሁ ላይ የፍጥረት ናፍቆት ምንድን ነው? የእግዚአብሔር ልጆች መገለጥ ይጠባበቃል። ለምንድን ነው? ይኸው የእግዚአብሔር ልጅ አይደለሁም እንዴ ምናምን መሆንና መገለጥ የተለያየ። መሆንን ሆና ተደርገሃል፣ ተፈጽሞናል። መገለጥህ ግን ያንተ ልጆች መገለጥ ደግሞ ዘር ነውና የቅርፊት ሞት ያስፈልገዋል። ኢየሱስ ዮሐንስ ወንጌል ምዕራፍ 12 ላይ እንዲህ አላቸው፣ አንድ የስንዴ ቅንጣት ወደ ምድር ካልወደቀች፣ ካልሞተች፣ ካልበሰበሰች ፍሬ ልታፈራ አይቻላትም ማለት። የእግዚአብሔር ልጅ የሆነው ዘራችሁ ነው። መጽሐፍ ቅዱስ ጴጥሮስ ላይ ምንድን ነው የሚለው? ከማይጠፋው ዘር ከቃሉ ተወልዳችኋል። ስለዚህ ኮራችሁ ውስጣችሁ ልክ ስትመለከቱት ምንድን ነው ያለው? ልጅነትን ያለው። የማን ልጅ? የእግዚአብሔር ልጅ ነው። ያኛው ግን እንዲገለጥ ምን ያስፈልጋል? እቺ ቅርፊት ነፍስ የምትባለው ቅርፊት መሰባበር፣ መሞት አለባት። ሳክሪፋይስ መደረግ አለባት። ለዛ ነው ሮሜ ምዕራፍ 12 ሲጀምር ያነበብኩት ሰውነታችሁ በእግዚአብሔር ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ እግዚአብሔር እንዲወስዱ አይደለም እናንተ ናችሁ የምታቀርቡ። ሃሌሉያ ዩሲ እኔ ደግሞ አለ ጳውሎስ አገልግዬ የተጣልኩ እንዳልሆን ምን አደርጋለሁ አለ? ሥጋዬን እጎስመዋለሁ አለ። ዩሲ ቀዥቃዥ ዓለም አለችኝ ውስጥ ኪንግደምን እየወደድክ ወደዛኛው ዓለም አኗኗርህን ሽፍት ማድረግ ለምትሮቷ የምትሰራ ዓለም አለች። ባለፈው ስነግራችሁ እንደነበር ክርስትና የመብት የመጣን ዓለም አለ። ልክ ስታድግ መብትህ እንደሆነ እያወቅ መብትህን ትጥለዋለህ። ቸርች አለመምጣት መብት ነው። ምቾትህን መፈለግ መብት ነው። ለድሃ ለመስጠት መብት ነው። ቱ ዘ ፖይንት ስትደርስ እንዴት ይቻለኛል ትላለህ። ያ ስፒሪቹዋል ሳክሪፋይስ ላይ ስትደርስ፣ ራስን መስዋዕት የማድረግ ቦታ ላይ ልክ ስትደርስ ትጥለዋለህ። የተደረገልህ ነገር ከመጠን በላይ የሆነ ስትረዳ ይህ ሁለት የተተውላቸውን ሰዎች ኢየሱስ ነገረ። አንደኛው ተትቶለት ሌላ አበዳሪ ጋር እሱም ለካስ አበዳሪ ነው። ተበድሮ እየኖረ እሱም አበዳሪ ነው። ሄደና ምን አደረገው? አንዱን አነቀው። አምጣ ገንዘብ ይላል። እሱ እኮ ገና የወጣው እኮ ይቅር ተሽሮለትን የወጣው ግን ምን አለ? አምጣ። ይሄኛው ሰውዬ የይቅርታውን ሪፍሌክሽን አይደለም እየኖረ ያለው። የመጀመሪያው አበዳሪማ ይቅር ብሎታል፣ በራሱ ባህል ይቅር ብሎታል። በኢየሱስ ክርስቶስ በኩል እግዚአብሔር ዓለምን ይቅር ብሏል። ይቅርታውን እኛ ተቀብለናል። አዊ ሪፍሌክቲንግ ወደ ሰዎች ያንን የይቅርታ ህይወት ይቅር ባላቸው አይደለም እግዚአብሔር ይቅር እንዳላቸው የማሳየት የክብር ህይወት አለ። እኛ ደግሞ አለ ጳውሎስ እንደ ሙሴ አይደለንም ማለት። ሙሴ ከተራራ ተቀብሎ ጠጥቶ መጣና ምን አለ? ያንን ክብር እንዳያዩ ተሸፈናቸዋል። ለምን? ፌድ ሲያደርግ መልሰው ይንቁኛል ብሎ፣ ስጋዊነቴን ልክ ሲመለከቱ ይንቁኛል ብሎ ፈራና ሸፈነ። እኛ ግን የማይሞት የማይደበዝዝ የማይጠፋ ክብር ክራይስት በርቶልናልና እንደማይሸፈን በመጋረጃ እንደማይከደን እንደ
እንገፋዋለን? ለምን ከሰይጣን በታች በጭቆና ላንሆን? ለምን የእግዚአብሔር መንፈስ ባለበት በዛ አርነት አለና። ባይዘው የእግዚአብሔር መንፈስ በሁሉ ቦታ አለ። የሚገለጠው ግን በፈለጉት ላይ። ሃሌሉያ አሜን አሜን አሜን። ጳውሎስ ይሄ ብርሃን ልክ እንደበራለት እውር ሆነ፣ ፊዚካሊ እውር ሆነ፣ በመንፈሱ ግን ብርሃናማ ሆነ። ሃሌሉያ። እኔ ግን ጳውሎስ ግራ የሚያጋባኝ ነገር አለ። ጥሪው ለክብር አይደለም። ፊዚካሊ ልክ ስትመለከቱት ከፈሪሳዊ አለቃ አድርጌ ሾሜ ካለው እና ጥሪ ግን ዙፋን እዛ ጋር አስቀምጬ ላሉ አይደለም። ስለ ስሜ መከራ ልትቀበል ያስፈልጋል። አሰባችሁት? ኢየሱስ መጥቶ ናበስ ስለ ስሜ መከራ ልትቀበል ይገባሃል፣ ያስፈልጋል ብሎ ሲታል ጌታ ምድረ በዳ ሲያምን እንዳለ ሰውዬ ምጸልዩ ጌታ ላከኝ ያለውና ጌታ ወደ ሶማሌ ልክ ያለው ሲል ምድረ በዳ ወደ ሲቀየርልኝ ዩሲ እግዚአብሔር ዓለም ጋር ልክ ስትመጣ መከራው ክብር እንደሆነ ትረዳለህ። ዩሲ እኔ የመጀመሪያ ሐዋርያት ሥራን እያነበብኩኝ ምዕራፍ 3 ላይ ወይ 4 ላይ ልክ ስደርስ እንበል ማቆም አልቻልኩኝም። በኢየሱስ ስም ያንን በሽተኛ ሰው ፈወሱትና ሽባ የነበረውን ሰው ገረፏቸው። ዳግመኛ በዚህ ስም እንዳትናገሩ እንዳትሰብኩ አሏቸውና ልክ ሲወጡ ግን አለቀሱ። አይደለም የሚሉ ጌታ ሆይ እስከ መቼ ምናምን አይደለም ያሉት። ስለ ስሙ መከራ መቀበል የተገባቸው መሆናቸው አስደሰታቸው። ዋት ሬቨሌሽን ባይዘው ሆሊ ስፒሪት ካላበራን በስተቀር ይሄ አይገባም። የስሙ ዋጋ ካልገባ በስተቀር ስለ ስሙ ዋጋ መክፈል አይገባም። በኢየሱስ ስም ይብራል። ክርስቲያኒቲ ኢዝ አ ዲቮትድ ላይፍ። ዲቮት ማድረግ መስጠት አይደለም፣ የመሰጠት ህይወት አይደለም። እኛንን የምንሰጠው እግዚአብሔር ከኛ ወስዶ ነፍሴ መለሰ። አሁን ነፍሱ የኔ ነች፣ የእግዚአብሔር አይደለችም። እኔ ስሰጠው ነው እግዚአብሔር የሚሆነው። በዚህ እግሬ መጠጥ ቤት መሄድ ይችላል። በዚህ እግሬ ቤቴ መቆየት እችላለሁ። በዚህ እግሬ አለማገልገል እችላለሁ። በዚህ እግሬ ግን ፈቅጄ መምጣት እችላለሁ። የፍቃዳችሁን ቫልዩ እንዳትጥሉ። ፍቃዳችሁ ለእግዚአብሔር በጣም አስፈላጊ ነው። አገልግሎታችሁን ውበት የሚሰጠው ፍቃዳችሁ ነው። ኦ ሃሌሉያ! ዋት አ ብሌስድ ላይፍ ዊ ሊቭ። ኦ ራካታላባያ ጳውሎስ በጣም ይሄ ልክ ብርሃን እንደበራለት እንዲያለን እኔ የሚገርመኝ ነገር ጳውሎስ የህይወቱ መጨረሻ ላይ ይሄንን ነገር ሁለት ቦታ ለአይሁዶችም ለሮማውያን ያበራበትን ቦታ ሄደን እንዲህ ሁሉንም አላነብላችሁም፣ ግን እናንተ ኖት እንድትይዙ ሐዋርያት ሥራ ምዕራፍ 22 ቁጥር 1 16 እና 22 26 ከ12 ጀምሮ እስከ 24 ያለውን እናነባለን። 22ን አንድ ሰው ያውጣልኝ። ከአንድ ጀምር። አክቹዋሊ ከ6 ጀምር። ከአንድ ጀምራችሁ እናንተ አንብቡ። 6 ላይ ምን አለ ጳውሎስ? ሲሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድር ላይ ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማን ነህ? እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። እሺ። ከእኔ ጋር የነበሩትን ብርሃኑን አይተው ፈሩ። የሚናገረውን የእርሱን ድምፅ ግን አልሰማም። ቆይ አንዴ ይሲ God is a God of communication. He is a master communicator. በነገራችሁ ላይ እዚህ ጋር ከፍ ብላችሁ ስታነቡ ከፈሪሳውያን ጋር ነበር ክርክሩ። 21 ላይ አይ ቲንክ 21 ላይ የነበረው ክርክር 22 ላይ የነበረው ክርክር ከ21 ጀምሮ የመጣ ከፈሪሳውያንና ከሰዱቃውያን ጋር ነበር ክርክሩ። እዚህ ጋር ጸጥ አስባላቸው ከኢየሱስ በተማረው የኮሚኒኬሽን ስኪል ሮማዊው አይሁዳዊ ነው። ሰውዬ
መጣን። ልክ በዕብራይስጥ ልክ ሲያወራቸው ሁሉም ዝም ብለው ይሰሙ ጀመረ። ይሄ ሰው ምን የሚመሰክር ይመስላችኋል በዚህ ሰዓት ላይ ሲባል የመጀመሪያ መነካቱ ሰው የተሰጠ ህይወት ጅማሬው ኢንካውንተር ችሎት ያዙ። የተሰጠ ህይወት ጅማሬው ኢንካውንተር ነው። ክርስትና የሚጀምረው ከኢንካውንተር ነው። ክርስቶስ ካልበራል ቁጭ በል ስልክ ቤቱ ቁጭ በል ነው። ሌላ ቃል ነው። ቁጭ በል ምን ለማድረግ ክራይስት በራላችኋለሁ ብሎ የለ ራሴን ገልጣለሁ ብሎ የለ የተሰወረ ክራይስት የለም። ፐርሰናል ኢንካውንተር ከፓስተር የሰማውን አይደለም፣ ከሰዎች የሰማውን አይደለም። ፐርሰናል ኢንካውንተር ዊዝ ዩር ሴቪየር ከሌላችሁ ላይፍ ገና በክርስትና አልጀመራችሁ። ዋት ኢዝ ዩር ሬቨሌሽን ኦፍ ጂሰስ? ከቃሉ የወጣን እንዳትፈልጉ፣ በቃሉ ላይ ግን መሰረት አደርጋችሁ። ዋት ኢዝ ዩር ኢንካውንተር? ኢየሱስን አግኝታችሁታል? ክርስትና የሚጀምረው ከምንድን ነው? ከኢንካውንተር ነው። የትኛውንም በብሉይ ኪዳን ሂዱ፣ በአዲስ ኪዳን ላይ ሂዱ፣ ብርሃን ሳይበራለት የጀመረ የለም። አብርሃም ጠራው እግዚአብሔር፣ ያዕቆብ እግዚአብሔር ተገለጠለት፣ ይስሐቅ እግዚአብሔር ተገለጠለት ይላል። ኢሳይያስ እግዚአብሔርን ከፍ ባለ ዙፋኑ ተቀምጧል። ኤርምያስ ሕፃን ነኝ አትበል እልክሃለሁ፣ ሕዝቅኤል እግዚአብሔር ቃል ያለው በአፌም ላይ ጣፈጠኝ። ያ ፐርሰናል ኢንካውንተር ከምታውቀው ከ66ቱ መጽሐፍ ባለፈ ያነበብከው ኢየሱስ ሕያው የሆነ የህይወት አሻራ ብርቱ ነው። 9:3 ላይ ምንድን ነው ሐዋርያት ሥራ ብርሃን ወደቀበት አይደለም? እግዚአብሔር ብርሃኑን ያበራላችሁ የህይወት ክፍል ጋር የህይወት ክፍል ላይ ብርሃን ነው የመጀመሪያ እንድትሰጡ የሚያደርጋችሁ። ለመሰላችሁ ሞቲቬሽን እንዳይሰጠመው በሞቲቬሽን የሚመጣ አገልግሎት የሆነ ቦታ ላይ ድክም ስልችት ያደርጋል። ይሄ ናዝራዊነት የተሰጠ በጣም ዲቮትድ የሆነ አገልግሎት ውስጥ መግባት ፈልጋችሁ እግዚአብሔርን ሕያውነቱን በምድር ላይ መግለጥ ፈልጋችሁ ብርሃን ከሌላችሁ ሩጫችሁ አጭር ነው የሚሆነው፣ አድካሚ ነው የሚሆነው። በህይወት ፊልሙን በህይወት ምንድን ነው እንድትቀጥል ያደረገ? እግዚአብሔር ራሱን ያበራል ቦታዎች። አይ ሪሜምበር 6ኛ ክፍል ላይ ሆኜ በሰርቪስ ነበረ መሄደው ትምህርት ቤት 6ኛ ክፍል ሆኜ ነው እንግዲህ ቸርች ውስጥ ከፍተኛ መጠላት የገጠመኝ። ስንተኛ ክፍል? 6ኛ ክፍል ሆኜ በኳየር በነበርንበት ኳየርም የዛን ነው ያቆምኩት። ላልመለስም ያቆምኩት ያኔ ነው። ባሲለስም ውስጥ ከማይኖረው ነገር አንዱ ኳየር ነው። ወዳችኋለሁ፣ ግን ኳየር አይኖረንም። የቸርች ሁሉ ችግር ምንጭ ኳየር ነው። ሰው ያለ ዓላማ የሚሰበሰብበት ቦታ ይሄ ልክ እንዲህ መጠባበቂያ፣ የአገልግሎት መጠባበቂያ ስፍራ የት ነው? ኳየር። ፊልዱን ያላወቀ ምንድን ነው ስሙ ወታደር ከ10 አለቃ አልፍ። ስፔሻላይዝድ ያላደረጉ ክርስቲያኖች በሙሉ የሚሰባሰቡበት የት ነው? ኳየር ነው። እዛ እያለን የእግዚአብሔር መንፈስ በኃይል ወረደ። አንዴ እንዲሆነ እናቴ የሰንደይ ስኩል አስተማሪ ነበረች እና ክረምት ላይ እያስተማረችን ስለ ጸሎት አስተማረችን እና አንድ ቀን የመጨረሻው የጸሎቱ ቀን ላይ ሁላችንም እንዲህ ከርቭ ነበር አቀማመጣችን። ከርቡ ላይ ያለን ሰዎች ሁላችንም እንጸልይ ዕድል ተሰጠኝ እና እኔ እንደ ዕድል ሆኖ መጨረሻ ላይ ነበርኩኝ። ከዛ ልክ ስጸልይ አድኖዋታል ራሱን ገለጠል። እንግዲህ በእኔ ዕድሜ ናቸው ሁሉም ያሉት። አንዳንዱ ማልቀስ ጀመረ፣ አንዳንዱ መሳቅ፣ አንዳንዱ ተቃቅፎ ያለም ማንባት ጀመረ። በልሳን አላወራን፣ ጀስት ግሮ መቃተት ብቻ ነበር የመጣው። ከዛ በኋላ ዴቨሎፕ እያደረግን በጣም ሲምፕሊ እግዚአብሔር ራሱን ይገልጥልን ጀመረ። ልክ መንፈስ
ምን ይመራኝ ጀመረ? ቃል ከጥቅስ ይሰጠኛል። ሄጄ አነብላችኋለሁ ያን ቃል። ዳስ ዘ ኤክስቴንት ኦፍ ፕሮፌሲ ሃቭ ሪሲቭድ የዛ ሰዓት ላይ። ከዛ ፊልሞን ምን ተባለ? ሐሰተኛ ነቢይ ተባለ። የስድስተኛ ክፍል አንድ ቀን ግን ትምህርት ቤት ሄድኩኝ። ዲቨስቴትድ ሆኜ እንግዲህ የአጩጬ ልጅ እንግዲህ እንኳንስ ሐሰተኛ የሚባለው ማዕረግ ሊሰጠው በጣም ስልችት ብሎኝ በቃ ቸርች ለመቅረት ምናምን ወስኜ እያለ እግዚአብሔር እየሄድኩኝ ይሾት ትልቅ መድረክ ላይ ሰው ሁሉ እየተቃወመ እንደ ዩኤን መድረክ ላይ ሰው ሁሉ እየተቃወመ እና እኔ ከፊቱ እያወራሁኝ ነበረ። ሁሉም ግን እየተቃወመ ትልልቅ የሚባሉ ሰዎች ልክ ከጀርቤ ከርዶኝ ዞር ስል ራሱ አደረገ። ባይዘ ግሎሪ ላይ ልክ ስትሆኑ ማን ምን እንደሆነ ማብራራት አይጠበቀባችሁም፣ ታውቁታላችሁ። የእውቀት ዓለም ሁሉም ታውቃላችሁ እዛ ዓለም ውስጥ። እና እግዚአብሔር ከጀርቤ ነበር። እንዲህ አለ። ቪዥኑ ተወሰደና ድምፅ ሰጠኝ። ዓለም በሙሉ ተሰብስቦ ፊልሞን ስህተት ነው ቢል እኔ ካንተ ጋር እስካለሁ ድረስ ማንም አያሸንፍም ማለት። አፕሩቫል ማያስደንቀኝ፣ ዲስፕሩቫል ደግሞ ማያስደነግጠኝ እግዚአብሔር ከኔ ጋር ነው። ኦልዌይስ ቼክ ማደርገው ልቤ መገኘቱን ፕሬዘንሱን የምወደው የትክክለኝነቴ ማረጋገጫ የማሸነፌ ማረጋገጫ እሱ ነው ስለማውቅ። ከዚያም ጊዜ በኋላ ሰው በእኔ ላይ ክፋት ራሱ እያደረገ መልሼ ምንም አልታገለው። አይሶዝም ፌሊንግ እኔ አንድ ነገር ሳላደርጋቸው ፊልሙን እንዲህ ብሎ እንዲህ አድርጎ ምናምን ሲሉ ከዛ በኋላ ራሳቸው ነው የሚወድቁት። አንድ ፕሪንሲፕል ገባኝ። እኔ ከተዋጋሁኝ ለራሴ እግዚአብሔር የሚዋጋበትን ቦታ ይዘዋል። እግዚአብሔር ለአንተ ስራውን እንዲሰራልህ ከፈለግ አንተ መስራት አቁም። ሃሌሉያ። መልስ አትስጥ፣ ራሱ ይመልስልክ። ሃሌሉያ ፕሬዝ ጂሰስ። ጳውሎስ የመጀመሪያ ልዩ የሚያደርገው ነገር ምን ነበረ? ሂጋተ ሬቨሌሽን ላይት በርቶለት ነበር። አይ ሪሜምበር 9ኛ ክፍል ሆኜ ነው የንግስናን ዙፋን እግዚአብሔር ያሳይ። ሲኦል ላይ ኢስናት አክቹዋሊ ሲኦል ስላችሁ መረዳቱን ያዙ እንጂ ሲኦል እንደዚህ ነው እንደዛ ነው እያልኳችሁ አይደለም። መረዳቱን ብቻ ያዙ። ከሲኦል ላይ የነበረ ዙፋን እንግዲህ በዛ በነበረኝ መገለጥ ነው እግዚአብሔር ራእይ የሚያሳይ አይደለ? አዎ የማላውቀው ነገር አያሳየኝ። የሲኦል ዙፋን ላይ ወደ ታች ወደ ምድር ውስጠኛው ክፍል ላይ የነበረ ዙፋን ተሰባብሮ እዚሁ ባለንበት በኢትዮጵያ ምድር ላይ እግዚአብሔር ዙፋንን አሳየ። ሁለተኛ መገለጥ። አሁን ባሲለስ በዛ መገለጥ ነው የመጣው። ንግስና የመጣው ከዛ መገለጥ ነው። ያኔ ግሪክ አላቅ ዕብራይስጥ አላቅ። ከዛ በኋላ ነው ዲቨሎፕ ግን ያደረገው። ኢንካውንተር ለምትከፍቱት ሱቅ ኢንካውንተር አላችሁ። ለምትሰጣችሁ ከህይወት ልትኖሩ አልተጠራችሁ። ሱቅን ከፈታችሁ ለዓላዊ ሊሆን ግዴታ what is your calling in life? ለዛ ነገር እግዚአብሔር ብርሃን አብርቶላችሁ ለምትሰጣችሁ የምትሰጡት ነገር በሙሉ እሺ፣ የእግዚአብሔርን ባህሪ ላሳያችሁና ስለእናንተ ስራ ልንገራችሁ። ሰማይ ስለማን ይናገራሉ ይላል መጽሐፍ ቅዱስ? ሰማያት ስለ እግዚአብሔር ይናገራሉ። ቀን ለቀን ሌሊትም ለሌሊት ይናገራሉ ይላል። ስለማን? ስለ እግዚአብሔር አለኛል። እንዴት ነው የሚናገሩት? ፍጥረት ውስጥ እግዚአብሔር ራሱ ኢንኮድ አድርጓል፣ አስቀምጧል። እናንተ ለምድር የምትሰጡት ሰርቪስም ሆነ ፕሮዳክት የእናንተ መልክ፣ የእናንተ ምሳሌ፣ የእናንተ መልክ ይቀመጥበታል። እኔ የምሰጠው ሰርቪስ ፊልሞን መሽተት አለበት። ይሄ የፊልሞን ስራ ነው ተብሎ መታወቅ አለበት። የኤላ ስራ ነው፣ የበሲሌ ስራ ነው መባል አለበት። ሶ when you do a service
መገለጣችሁ ያላችሁ ብርሃን ለዓለም እግዚአብሔር የሰጣችሁ ስጦታ እንደሆነ ወይም ደግሞ የእናንተ ስጦታነት ለዓለም መሆኑን የምታውቁት በዛ መገለጥ ውስጥ ነው። ጳውሎስ ሲነግረን ኤቭሪቲንግ ዛት ዩ ዱ ለቸርች መስጠት፣ ለድሃ መስጠት፣ እያንዳንዱ እንኳን ጸጋ ስጦታ ነው አለ። የሚሰጥ ምን ያደረገ በልግስና ይስጥ፣ ይቅር የሚልስ በደስታ ይቅር ይበላል። ኤቭሪቲንግ ዛት ዩ ዱ ኢዝ አ ሪፍሌክሽን። ህይወት ሁለትዮሽ አይደለም። ዋንስ ዩ ብሊቭ ኢን ክራይስት ህይወት አንድ ነው። ምንጩ ክራይስት ነው። ሃሌሉያ ሃሌሉያ። ይሄኛው መንፈሳዊ ህይወቴ ነው። ቸርች ስመጣ ስጸልይ ስዘምር፣ ያኛው ደግሞ የመስሪያ ቤቱ ግን መገለጥ አያስፈልገውም ማለት አትችልም። ዩ ኒድ አን ኢንካውንተር። በህይወት ላይ የበለጠ የሚያደርግ ቺፍ የሚያደርግ ነገር ምን ነው? መገለጥ ነው። ወጥ ነው የምትሰሪ ዛሬ ለልጅሽ ወጥ እየሰራሽ ከሆነ ለባልሽ ወጥ እየሰራሽ ከሆነ በደስታ ስሪ። እኔ የምሰራው ሁሉ የጣፈጠ ነው እያልሽ ስሪ። ዛትስ ዩር ኮሊንግ። ከዛ እግዚአብሔር ወደ ሬስቶራንት ያሳድገዋል። ለምን? በጥቂቱ የታመነ በብዙ ይሾማል። አማርጦ የሚሰራ ሰው ማያድግም። ሃሌሉያ። 26ን እስኪ 26 12 ቁጥር 12 ስለዚህም ነገ ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ ስሄድ ንጉሥ ሆይ በመንገድ ሳለሁ እኩለ ቀን ሲሆን በዙሪያዬ ከእኔ ጋር በሄዱ ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ሁላችንም በምድር ላይ በወደቅን ጊዜ ሳኦል ሳኦል ስለምን ታሳድደኝ የመውጊያውን ብረት ብትቃሉን ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። እዚህ ጋር የፈለኩት ይህንን ጥቅስ ስለዚህ ነው። ከዛ ቀጥሎ ግን ምን አለ? እኔም ጌታ ሆይ ማነህ አልኩት። እችኛ ምን ይላል መሰላችሁ? ብርሃኑን አዩ ይላል አካባቢ ላይ የነበሩ ሰዎች። ንግግሩን ቃሉን ግን ዕብራይስጥ ይችላሉ። ኢየሱስ በዕብራይስጥ ነበር ያወራው። ነገር ግን ሌሎቹ አልሰሙ። ጳውሎስ ብቻ ነበር የሰሙ። ብርሃኑን አይተው፣ ነጸብራቁን አይተው። ዛት ኢንካውንተር፣ ይሄ የሚበራላችሁ ብርሃን ከሰው ሁሉ የሚለያችሁ እሱ የተለመደን ህይወት፣ ድግግሞሽ ህይወትን፣ የገሌ ህይወት እንዳትኖሩ የሚያደርጋችሁ በብርሃን ውስጥ የምትሰሙት ሬቨሌሽን ክራይስት ራሱን ካልገለጠላችሁ በስተቀር ህይወት ገና ጣፋጭነቷን አቀምሷት። ሄይ ሃሌሉያ። ቀጥል። ቁጥር 19 አንብብልኝ። ንጉሥ አግሪጳ ሆይ ስለዚህ ከሰማይ የታየኝ ራእይ እምቢ አላልኩም። ኦኬ እሺ። ነገር ግን አስቀድሜ በደማስቆ ሳለሁ በኢየሩሳሌም በይሁዳ አገር ሁሉ ለአሕዛብ ንስሐ ይገቡ ዘንድና ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገረ። ኦኬ ቁጥር 24ን እስኪ። እንዲህም ብሎ ስለ ራሱ ሲመልስ ፊልጶስም በታላቅ ድምፅ ጳውሎስ ሆይ አብድሃል እኮ ብዙ ትምህርት ወደ እብደት ያዞርሃል አለ። ሁለት ነገሮች። አንድ ነገር ይሄኛው ሰውዬ በህይወቱ የመጨረሻ ክፍሎች ላይ ነው እያወራን ያለ ነው። የተጻፈው የህይወቱ የመጨረሻ የፍርድ ቤት ኬዝ ላይ ያለው እንጂ የመጀመሪያውን ግን ሲናገር ምን አለ? ልክ ይሄ ድምፅ ሲመጣልኝ ግን እምቢ። ዋንስ ዩ ሃቭ ዘ ሬቨሌሽን ቀጣዩ ስቴጅ ምንድን ነው? እሺ ትላላችሁ። ብራዘር ጊዜ በጣም የሚወደው ፊልም አለ። በጣም ወደው የቶም ክሩዝ ፊልም ነበር ሚሽን ኢምፖሲብል። ልክ ሚሽኑ ሲሰጣቸው እነዚህ ሰዎች ሲአይኤ አይደሉም፣ ኤፍቢአይ አይደሉም፣ ምንም ውስጥ ያሉ መንግስት እጁን ነፃ አድርጎ እጄን ታጥቤያለሁ ብሎ ስራውን ማስፈጸም ሲፈልግ ባለም ዙሪያ
ተገኝተው ከተገደሉ በራሳቸው እንጂ በመንግስት ያልታዘዙ ተብለው የሚሰየሙ እንደምናምን የሚሞቱ ማለት ነው። የወታደር ክብር አይሰጣቸው ሰዎች ናቸው። እነዚህ ሰዎች ልክ ሚሽን ሲሰጣቸው ምንድን ነው የሚባሉት? ለመቀበል እሺ የሚባሉት ይህንን ሚሽን ለመቀበል እሺ። ለዚህ ጥሪ ልክ እንደዛ እምቢ ማለት ጳውሎስ ግን አለ እቺ እምቢ አላልኩም የምትለው ቃል በጣም ደስ ይለኛል። እምቢ ማለት ነው ስለምሰማ እምቢ ማለት ትችላለህ። ብርሃን ገብቶልህ ድምፁን ሰምተህ ኢንካውንተር አግኝተህ እምቢ ማለት ትችላለህ። ውበቱ እዚህ ጋር ነው ያለው። እሺ ስትል ነው። ግን ጳውሎስ ለምን አይነት ህይወት ነው እሺ ያለው? ከዛ ቁጥር 24 ደግሞ ለምን እንዳስነበብኩት ለይቼ እንዳስነበብኩት የህይወቱ ጉዞ በሙሉ ጭምቅ አድርጎ የሚናገር ነው። አግሪጳ ምን አለው እንዴ? ጳውሎስ ብዙ እውቀት አለ። አልተረዳውም፣ እብደት መሰለው። ግን ይሄ ሰውዬ ምን ብዙ እውቀት አለ። ብዙ እውቀት ከምንድን ነው የሚገኘው? ከዲቮሽን ባይዘው መንፈስ ምን ይሰጣል? ብርሃን ይሰጣል። ትጋት እውቀት ይሰጣል። እግዚአብሔር መጽሐፍ ቅዱስን እየፈተፈተ 3 ዓመት ካስተማራቸው በኋላ ለፍ ብሎ የእውቀቱ ኢምፓርቴሽን ይሰጣቸው። ለነ ሐዋርያቱ፣ ለነ ጴጥሮስ፣ ለነ ዮሐንስ እፍ ሲልባቸው መጽሐፍትን አስተዋሉ። መቼ? ያ ሁሉ ገንዘብን ሲያስተምራቸው የነበረ 3 ዓመት ሁሉ ያስተማራቸው። ብርሃንን በኢምፓርቴሽን ልታገኝ ትችል ይሆናል። እውቀትን ግን በትጋት ነው የምታገኘው። ሄይ አላችሁ? ሰላም ናችሁ? ጳውሎስ ስለዚህ ህይወቱ ልክ እሺ ስላለው ህይወት ሲነግረን ሐዋርያት ሥራ ምዕራፍ 20 ላይ ሄደን ስናነብ እንዲህ ነው የሚለው። ኤፌሶን ላይ ብዙ ዓመት ከቆየ በኋላ እየተለያቸው ነው። 24 ላይ ሄደን እናንብብ። እንዲህ አላቸው። ይህንን ስክሪፕቸር ሳነብ ይነዝረኛል፣ አይችልም ሰውነቴ። ለእንደሆነ ታውቃላችሁ? አይክን ሲ ፖል ምን አይነት ሰው እንደሆነ። ነገር ግን ሩጫዬንና ከጌታ የተቀበልኩትን አገልግሎት ያቺ ብርሃን ስትመጣለት የተቀበለውን አገልግሎት እርሱንም የእግዚአብሔርን ጸጋ ወንጌል ሂ ሶ ስፔሲፊክ አባውት ኢት የእግዚአብሔርን ጸጋ ወንጌል መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ማለት ምን ማለት ነው? ያለ ነገር አለ፣ የሆነ የሚመስሉ ነገሮች አሉ። እነሱን ትቼ የኔ ግን እውነታ የምቆጥርበት ነው። ጻድቅ ነን ስንል ያለብንን ነገሮች እናውቃለን አይደለ? አይምሯችን ላይ የሚመጣውን ቶት እናውቃለን አይደለ? ኖ ያ ውሸት ነው ብለን ሪያሊቲያችን ግን ጸድቃል በተባለው ላይ መሰረትን ማለት ነው። ጳውሎስም ለነፍሱ የሚነግሩት ብዙ ማስረጃዎች አሉ። ቫሊዩ አለ። አንተ እንትን ነህ፣ አንተ እንደዚህ ነህ፣ አንተ እኮ ብሎ የሚነግረው አለ። እሱም ሁሉ በእኔ ዘንድ እንዴት እቆጥረዋለሁ አለ? እንደማትከብር እንደ ከንቱ ነገር ነው እቆጥረዋለሁ። ጳውሎስ ግን ምን አይነት ሰው ነው ስትሉ የከበረ ነው። ለራሱ ለአይምሮ ራሱ ምስክርነት ያለው በትጋት የሚታወቅ ሰው ነው። ነገር ግን ትጋቱን ሁሉን ነገሩን ተወ። እስኪ እንዴት እንደተወነ ሼላ ብራታ ላቫ ጳውሎስን ስትመለከቱት ፊልጵስዩስ ምዕራፍ 3 ላይ እስኪ እንየው። I get so impressed by the life of Paul. በጣም ነው የሚገርመኝ። ቁጥር 4 ላይ እንዲህ አለ። ፊልጵስዩስ ምዕራፍ 3 ቁጥር 4 ላይ እኔ ግን በሥጋ ደግሞ የምታመንበት አለኝ፣ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ሲል የሚቆጠሩትን ነገሮች ከእሱ ጋር የነበሩትን ነፍስ ውስጥ ግን ያሉትን ነገሮች ተመልከቱ። ነገር ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩኝ። ስለ ቅንዓት ብትጠይቁ ቤተ ክርስቲያን አሳዳጅ
ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ይሄ ነው እንግዲህ ደሞስ እኔ አሁን የሁሉ የጠቀሰውን ነገር የሚያባዛልኝ ነገር ምንድን ነው? ያለ ነቀፋ ነበርኩኝ። የትኛው ሰው ነው በሕግ ስለሚገኝ ጽድቅ ሲጠየቅ ነቀፋ አምጣብኝ እስኪ ብሎ ሊከራከር የሚችለው? which means ያቺ ሴት ሊፈረድባት ኢየሱስ ማንም ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውርባት ያለው ጳውሎስ ቢኖር ኖሮ ሊሆነው የሚደፍር ሰው ነበር። ለምን ያለ ነቀፋ ነኝ እያለህ ነው? የማደርገውን ነገር በሙሉ በሕጉ መሰረት የምኖር ሰው ነኝ። የኖርኩት እንደ ከንቱ ሰው አይደለም ማለት ኢንቨስትመንቱንም ልክ ስታየው ጳውሎስ ላይ ተደረገ። ገማሊያ ሀገር ስር ነው የተማረው። ገማሊያ ማለት ይዘነው ዝንጋይ ሐዋርያቶች እንዳይሞቱ ካደረገ ሰው ማለት እስኪ ነው ያለ ሰው። ከእግዚአብሔር ከሆነ ይቀጥላሉ፣ ከእግዚአብሔር ጋር እንዳንጣላ፣ ከእግዚአብሔር ካልሆነ ግን እንደ ታሪክ እንደተማርነው ይጠፋሉ ያለ ሰው ነው። ሂ ኢዝ ዋይዝ። በሕግ በጣም አዋቂ የሆነ ሰው ነው ያስተማረው። ያንን ነገር ግን ሲጥል ጳውሎስ ምንድን ነው ያለው? በእኔ ዘንድ እንደማትከብርና እንደ ከንቱ ነገር እቆጥራለሁ። ይህንንስ የሁሉ ያሰባሰብኩትን ነገር እንዴት ያለ ነቀፋ ነበርኩ አይደል? ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራለሁ። ብዙዎቻችን ግሬስን ልክ ስንማር as beautiful as it is ምን ቆጥረው የተደረገልን ብቻ ነው። አሁን የምንጥለውንም መቁጠር አለብን። የተሻለው ህይወት ከዛ በኋላ ነው ያለው። እግዚአብሔርን በሕያውነቱ መግለጥ ትችላላችሁ። ለራሳችሁ የተገለጠ የሚፈውሳችሁ የሚባርካችሁ እግዚአብሔር አዎ አለ። ግን ህይወት ከዛ ያልፋል። ህይወት ከዛ የበለጠ አለው። ክርስትና ክርስቶስን መግለጥ እንጂ እንጆ እያደረጉ መኖር ብቻ አይደለም። ሃሌሉያ። ያለ ነቀፋ ነበሩ፣ እንደ ጉዳት ቆጥሯለሁ። አዎ በእውነት ከሁሉ ይልቅ ስለሚበልጥ ሬዳና ሐሳታላ ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥሯለሁ። ስለ እርሱ ሁሉን ተጎዳው ክርስቶስን አገኝ ዘንድ በክርስቶስ በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ለኔ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ምን ማለት ነው? ቆሻሻ ማለት ነው አይደለም? አሁን ቤታችሁን ስንቶች አጽድታችሁ ታውቃላችሁ? ጠርጠሩ ከጠረጋችሁ በኋላ ከጠራጊውን በመሰብሰቢያ ታደርጉና የ3500 ብር 40/60 ፍሬ ትገዙና ተጨምሩትና እሱ ላይ ታስቀምጡታል። ሰቀል አድርጋችሁ ይሄ እኮ እኔ ባለፈው ስራመድ አቧራ ነበርና አቧራው ይዞት የመጣው የማስቲካ ልጣጭ ምናምን እያላችሁ ታዩታላችሁ። ምን ነው የምታደርጉት? ቤታችሁ ተመልሶ እንደማይመጣ እርግጠኛ ትሆናላችሁ። ቆሻሻ አውጡ ሲባል ዘለ መታወጣው እሱ አይደል? የእግዚአብሔር የጽዳት ፕሮሰስ ላይ ሲመጣ ምን ለውጥ አለ ከህይወት ሲባል ጳውሎስ ያቀረበው ምንድን ነው? ክብር ተብሎ የሚቆጠር ነገር በሙሉ ቢንያም ላይ 8ኛ ቀን መገረዝ ፈሪሳዊ ሆኖ ዕብራዊ ሆኖ ሁሉም ነገር እንደምንቆጥረው እንደ ጉድፍ እንደ ጉዳት ቆጥረዋለሁ። የምቆጥረው አሁን ነፍሴ በእኔ ዘንድ እንደማትከብር የከበረ ነገር እሷ ውስጥ እንዳላገኙ ክብር የሆነው ግን ከሁሉ የበለጠ ክራይስትና ጥሩ ነው። ሃሌሉያ። አሁን እኮ ይሄ ህይወት ስላልገባን ነው እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ ብሎ የሚያጣላክ ይሄ በሽታ ነው። ነፍስ ባንተ ዘንድ ክብር አላት። ለምን ታከብራታለህ? አዋርዳት፣ ከንቱ አርጋት። ምን ጠቀመ? ከድህነት ውጭ የሰጠ ኢትዮጵያዊነት ምን አለ? ብሔር ምን ጠቀመ? ጥሩ ነው ባይዘዌ እየጠላሁ ኢትዮጵያዊነቴን የምወደው ለአንድ ምክንያት ነው። አማርኛ አስችሎኛል። ምን አማርኛ የሚችሉ ሰዎችን ወንጌል እንድሰብክላቸው። ከዛ ውጭ ምንም የጠቀመኝ ነገር የለም። ጉዳት ነው። አንተ ዘንድ የከበረብህ ነገር አለ ማለት ክራይስት የማይገለጥ
እሱ በብዙ ነገር ይገለጥብህና መቆሚያ እሱ የከበረው የነፍስ ክፍል ክርስቶስ የማይገለጥበት ቦታ ነፍስ ዘንድ ትምክህት የተቀመጠበት ቦታ አለኝ ነኝ የምትልበት ቦታ ክራይስት የማይገለጥበት ቦታ እንዲያውም አማኝ ብሔራዊ ሀገር የለው ምንም የሌለው ዛሬ እግዚአብሔር አንስቶ ኪንሻሳ ላይ ቢጥል አንተ የዛ ሀገር ሰው ነህ። አፍጋኒስታን ውስጥ ቢጥል ከዛ በኋላ አንተ የምትበላው የምትጠጣው ባህልም ቋንቋም እሱ ወንጌል ይሄ ነው። በቃ አትለጠፍ፣ ከምንም የምድራዊ ነገር ጋር አትለጠፍ። ያንተ አይደለም። ሁሉ በሁሉ የሆነ ክራይስት አንተ ውስጥ አለ። ሃሌሉያ ፕሬዝ ጂሰስ ሃሌሉያ። ቀጠለና ደግሞ ጳውሎስ በጣም ይገርም። ገላትያ ላይ ደግሞ እስኪ ይሄ ጳውሎስ እኮ በጣም ከጳውሎስ ሕይወት እየተማረን አይደለ? ምዕራፍ 1 ላይ መጣና ጳውሎስ በጣም ትሁት ሰው ነው እና በሰላምታ ምናምን ነበረ የሚጀምረው። እነኝህን ሰዎች በሰላምታ አልጀመረም። ከዛ ወንጌልን የእግዚአብሔርን የጸጋ ወንጌልን መጥተው ሰዎች ጳውሎስን ከማጥላላት ነው የጀመሩት። ባይዘው ወንጌልን አይደለም የተቃወሙት፣ መጀመሪያ የጳውሎስን ጥሪ ነበር የተቃወሙት። እሱን ዲፌንድ ማድረግ ጀመረ። ወንድሞች ሆይ በእኔ የተሰበከ ወንጌል ደግሞ እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እንዴት እንደሆነ ይሁ ልክ እንዴት እንደተገለጠለት ይሁ ከሰው አልተቀበልኩም አልተማርሁትም። በአይሁድ ሥርዓት በፊት እንዴት እንደኖር ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበረ። ለአባቶችም ወግ ከመጠን ይልቅ እየቀናው ይሲ ሰውየው ጸጥ ብሎ አይደለም የሚያደርገው። ምን ነበረበት? ነፍስ ውስጥ ቅናት መቃጠል ነበረ። ኦ ሃሌሉያ! በወገኔ ዘንድ በዘመኔ ካሉት ብዙዎች በአይሁድ ሥርዓት ይበልጥ ነበረ። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። እሺ ያልኩ የምትለዋን ቃል ገባችሁ? አሁን እምቢ አላልኩም ያለው ጳውሎስ ገባችሁ? በአግሪፓ ፊት ቆሞ እምቢ አላልኩም ሲል ምን እያለ ነው? ማማክረው ሰው የለኝም ማለት I got this revelation, I've got this conviction in my spirit. ኮንቪክትድ የሆንኩበት ነገር አለ። ለዚህ ነገር ተጠርቻለሁ። I'm so convinced። ይሄ ነው ጥሪ። እገሊትና ገሌ ብቻ አይደለም፣ ከራሱን ጋር አልተማከረም። ይሄ ነገር ይሆነንም አይሆነንም ምናምን አይደለም ያለው። ወጣ። ሃሌሉያ። ከኔም በፊት ሐዋርያ ወደ ነበሩት ወደ ኢየሩሳሌም አልወጣሁም፣ ነገር ግን ወደ አረብ አገር ሄድኩ፣ እንደገናም ወደ ደማስቆ ተመለስኩ። አረብ ሀገር ሄድኩ ሲል ዘሎ አይደለም የተመለሰው። ይህ ሰውዬ ሂ ኮሚትድ ሂምሰልፍ። ቁጥር 24 ላይ ምዕራፍ 26ን ስናነብ ምንድን ነው? ቁጥር 24ን ስናነብ ምንድን ነው ያለው? አበድክ ፖል፣ እውቀት እያበዛክ እቺ ነገር አጨለለችክ እያለው ትዝ ይላችኋል አይደለ? ይሄንን እኮ እያለ ያለው ይሄንን ነው። 14 ዓመት ሙሉ የት ነበር? ምድረ በዳ ላይ ነበር። ይህ ሰውዬ እየጠጣ ነበረ፣ ክራይስትን እየጠጣ ነበር። 3 ቀን ጾም ጸሎት አይደለም የገባው ይሄ ሰውዬ። 4 ቀን 15 ቀን 40 ቀን አይደለም የገባው። 14 ቀን የሶሻል ኮሚኒቲ ምናምን ዘጋጋና እንግዲህ ይሄ ሰውዬ በ30ዎች ውስጥ ያለ ሰው 14 ዓመት ዝጋጋ ይባላል። እኔም ከ10 ቀን ምናምን በኋላ 30 ዓመት ይሆናል። ቋግዲያ ሲያስቆርጡ 14 ዓመት የለውኝም ብላችሁ አሰባችሁት? በ44 ዓመት ምናምን የሚመለስ በአርባዎቹ የሚመለስ ሰውዬ ማጅን 14 ዓመት ብርሃን እኮ አንዴ እኮ እኛ እኮ የምናስቸግረው አንዴ ተንዘፍዝፈን ምናምን ወድቀን የሆነች ፊሊሞን የሚል ድምፅ ሰምተን ምናልባት እኮ ከወደቅንበት የሚያነሳን የሆነ ሰው ድምፅ ሰምተን ይሆናል። የጌታ ግን የምን አለየ ነው፣ ዲቮትድ አልሆንበት። ብዙ ሰዎች በህይወትም ላይ ባይዘው ፕሪንሲፕል ልዩ አይደለም። መንፈሳዊ ፕሪንሲፕል በሁሉ ነገር ላይ ይሰራል እግዚአብሔር። እስቲ አንድ ምሳሌ ስጡ።
አንድ ምሳሌ ሰጠኝ። መስራት የምትፈልጉት የምትመኙትን ነገር የምን ካምፓኒ? የመኪና ካምፓኒ። የመኪና ካምፓኒ ስትሉ በጣም መወደው ሰው አለ መኪና ላይ ማን ይመስልሃል? አመሰግናለሁ። በደንብ ለዛ እንደማያሳፈረኝ አድርግ የምጠይቀው ፎርድን ስትመለከቱት ሶ ክሬዚ እብድ ነው። ቪኤትን ለመጀመሪያ ጊዜ ኢንቨንት ያደረገው የእሱ ካምፓኒ ነው። እኛ አሁን በጣም ኃይለኛ መኪና የምንለው የሞተርን አይነት ቪኤትን እሱ ነው። የሚገርማችሁ በ6 ወር ውስጥ ነው ያንን ፈጠራ ያሰራቸው። ነገር ግን ያጠና ነበር፣ ያለ እረፍት ይሰራ ነበር። ይሄ ሰውዬ ያነብ ነበር፣ ስለ መኪና ስለ ሞተር ምናምን በደንብ ያጠና ነበር። እና አይቻልም ብሉት ነበር። ኢንጂነሮቹ አይቻልም ሲሉት ያባረራቸው ነበር። ከሚችሉት ጋር ብቻ ይሰራ ነበር። ሲያው ዲቮትድ ኢዝ የላምበርጊኒ ታሪክ አጡ። ላምበርጊኒ አሁን በጣም ዋን ኦፍ ዘ ሞስት ኤክስፔንሲቭ መኪኖች ናቸው አይደለ? ስታያቸው ምንድን ነው ያደረጉት? ተሰደበ። ፌራሪ ጋር ሄደና አንተ ገበሬ ምንድን ነው አስተያየት የምትሰጠው ስለ መኪና ምን ታውቃለህ ተባለ። ስፖርትስ ካር ምን እውቀት አለ ተባለ። ይሄ ሰውዬ ምንድን ነው ያደረገው? ወደ ጥናት ነው የገባው። ብርሃኑ የሚያስፈልገው ምንድን ነው? ስድቧን እሱ ብርሃን ሆነችልን። ከዛ ቀጥታ አጠናና ምንን ሰጠን? ለምድር እንደ ስጦታ ሰጠን። አሁንም ድረስ ሰዎች በቃ የሀብት ጥግ አድርገው የሚያዩትን መኪና ላምበርጊኒ ሰጠን። ብዙ ሰዎች ተሰድበውም ተመርቀውም አይገባቸው። ይህንን ይቅርታ ስላችሁ ትንሽ ከፈት አድርጌ የምነግራችሁ ቤተሰብ ስለሆንን ነው። ሙገሳም ስድብም የማይገባቸው ሰዎች አሉ። አንዳንድ ጎበዝ ነው አንቺ እኮ ምግብ ስትሰሪ ይጣፍጥልሻል ከተባልሽ አመሰግናለሁ ብቻ አይደለም የሚባለው ፕላኖች። ይሄንን እንዴት ወደ ሜጀር ሬስቶራንትነት እቀይረዋለሁ ነው የሚባለው። ሰርተሽ ጥሩ እጅሽ የሚፍታታበት የፀጉር ስራ ከሆነ የጥልፍ ስራ ከሆነ እሱ ላይ በደንብ አድርገሽ አጥኚ። ፋሽን ስኩል ግን ብዙ ሰው ግን ምንድን ነው የሚያደርገው? ሆቢ አድርጎ በሆቢነት ይሞታል። የወንጌል ስራም ደግሞ እንደዛ ነው። ጸጥ ተብሎ አይደለም። ለምንድን ነው ፊልሞን ቴዎሎጂ ስኩል የገባከው? ለምንድን ነው በብዙ ሺህ መጽሐፎች የምታጠራቅመው? ለምንድን ነው መጽሐፍ በጣም ብዙ ውድ ብር እያወጣ የምገዛው? ዳስ ማይ ላይፍ፣ ህይወቴ ነው። እናንተን ልጠቅማችሁ የምችለው ብቸኛው ነገር ሳነብ ነው፣ ስጸልይ። ዳስ ማይ ላይፍ። ሃሌሉያ አሜን። ሳውዩዱ ላይፍ ውስጥ ስኬታማ የምትሆኑት በምንም ውስጥ ተሰለፉ። ዲቮት ዩርሰልፍ ቱ ፕሬየር፣ ዲቮት ዩርሰልፍ ቱ ስተዲ። እግዚአብሔር ሁሉንም ሰው ለመድረክ አልጠራም። እንጨት ሰራተኛ አለ፣ ኢንጂነር አለ፣ ተማሪ አለ፣ አስተማሪ አለ፣ ኤቭሪዋን ወይ አለው። ኪንግደም ውስጥ እንደዛ ነው የተጠራ ነው። ቢዝነስማን አለ፣ ቢዝነስ ውመን አለ። ስለዚህ እንደሱን ለመሆን ከፈለጋችሁ ፊልዳችሁን ለይታችሁ አጡ። ጳውሎስ ራሱን ምን አደረገ? 14 እድሜ ልኩን ያውቃል። ከገማሊያ እግር ስር መማርን ያውቃል። አሁን ለመጣለት ብርሃን ግን የገማሊያ ትምህርት እንደማያስቀጥሉ አወቀ። ስለዚህ ምን ማድረግ አለበት? ከራሱ ከጌታ እግር ስር መማር አለበት። ሃሌሉያ ፕሬዝ ጂሰስ። ኦ ሃሌሉያ። ጥቂት ነገሮችን ላሳያችሁና ልጨርስ። ጨርሻለሁ ኦልሞስት። እንዴት ነበረ ጳውሎስ ህይወትን የምትመለከተው? ጢሞቴዎስ ላይ እንሂድ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 4። ይሄኛው ከገባችሁ ዛሬ ጨርሰን ሁሉ ብንሄድ ችግር የለው። ፕሬዝ ጋድ። ቆይ ከፍ ብለን እናንብብ ከቁጥር 1 ጀምሮ። እንግዲህ ልጄ ሆይ ከሚለው አንድ ያዘውማ። ይኸው ያለውን ነገር ጳውሎስ ገባችሁ? ጸጋው ይሰራላል፣ ጸጋው ያደርግልሃል አይደለም ያለው። ዋንስ ጸጋ ከተሰጠ በኋላ በዛ ጸጋ ምን አድርግ? በርታ፣ ኢንካሬጅድ ሁን። ከዛ የምትሰራው ስራ በሙሉ ኢነርጂ ኬት ነው የሚወጣው አለ። ከዛ ግሬስ ነው ፍሎ የሚያደርገው። አትስራ አይደለም ያለው። በዛ ጸጋ ምን አድርግ? በርታ። ሃሌሉያ። ከዛ ቀጥልኝ። ብዙ ሰዎች የመሰከሩለትን እሺ ይሲ መቀበል፣ መስበክ፣ ማስተላለፍ። ይሄንን ፓዝ ሊደርሺፕ ላይ እንማረዋለን። እንቀበላለን፣
እንኖረዋለን፣ እንሰጣለን። ኦኬ ቀጥልልኝ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረው መከራ ተቀበለ። ሲጠራው ያለው ነገር አገልግል ፈውስ አይደለም ያለው፣ ጥሩን ፓኬጅ ነው የነገረው። እንደምን እንደ ኢየሱስ ክርስቶስ ወታደር። አማርኛው ሶልደር ምናምን ከሚለው ቃል አማርኛው ደስ ይላል። ወታደር የሚለውን ቃል ለመተርጎም ምንድን ወጥቶ አደር። በቃ ቅድም እኮ ነገርኩ። ከአማራ ኦሮሞ የለም፣ ትግሬ ምናምን የለም። ወጣሃል። የወጣበት ቦታ ላይ ነው የምታለው። በቃ የኔ ነው የምትለው ነገር የለም። አንዴ የሆነ ኢንተርቪው ሰማሁ። አንድ የአልቃይዳ ሰው የሰጠው ኢንተርቪው አፍተር 9/11 ሴፕቴምበር 11 በኋላ ብዙዎቹን ማፈስ ጀመሩ። ብዙዎቹን በቃ አረቦችን እንዳለ ጠቅልለው መያዝ ጀመሩ። እና አንዱ አሸባሪ ከተያዘ በኋላ ፍርድ ቤት እየተመላለሰ ነበረ እና አንዴ ኢንተርቪው ተጠየቀ። እዛው ፍርድ ቤት በርጋል። እናንተ አሜሪካውያኖች እናሸንፋችኋለን፣ እንገላችኋለን፣ እናጠፋችኋለን ይላል። ታስሮ እኮ ፍርድ ቤት እኮ እየተመላለሰ ያለ ሰውዬ። ከዛ ጋዜጠኛው እንዲጠይቀው ተይዘሃል እኮ እንደዚህ ሆነሃል እኮ ምንድን ነው እንድታሸንፉ እርግጠኝነት የሚሰጣችሁ? ሀገራችሁን ወረናችኋል፣ ተቆጣጥረናል። አንድ የአሜሪካ ወታደር ሲመጣል ኮፍያ ውስጥ የሚያስቀምጠው በደረቱ ውስጥ የሚይዘው ምናምን ፎቶ አለ፣ የልጁ ፎቶ አለ፣ የሚስቱ ፎቶ አለ። ይህ ወታደር የሚመለስበት ዓለም አለው። የእኛ ወታደር ግን ሲመጣ ፎቶ አይደለም፣ ቦምብ ታጥቆ ነው የሚመጣ። ሊሞት ነው ሄደው። you see the difference? ይሄኛው አሸባሪው ሊሞት ነው የሚሄደው፣ ለብሶ የሚሄደው ቦምብ ነው። ይሄኛው ግን ለመመለስ አጥተው የሚመለስበት ዓለም አለ። እንደ ክርስቶስ ወታደር ሲል በቃ ከተጠራ በኋላ አብርሃም የሚመለስበት የአባቱ ቤት የዘመዱ ቤት እንደሌለው ሁሉ በህይወቴ ከማረሳቸው ካየኋቸው ዶክመንተሪ የቢንላዲን ኢንተርቪው ያረሰው። ዛሬ አሸባሪ ያበዛውባችሁ አንዴ ለምንድን ነው ትልቅ የሆነው? ከሌሎቹ አሸባሪዎች በሙሉ ዩኒክ ለምን ሆነ? ይሄ ሰው ተብሎ ሲጠየቅ አሸባሪነቱን ከመጀመሩ በፊት አንድ ቀብር ሄዶ ነበር። ያ ቀብር የገሊትና የገሌ አይደለም፣ የቢንላዲን ቀብር ነበር። ምድር ላይ ውድ ብሎ የራሱ ያላቸውን ነገሮች በእስላማዊ ስርዓት መሰረት ቀበራቸው። ለምድራዊ ህይወት የሚኖረው ኑሮ የዛም ቀን ያበቃል። የዛም ቀን ማላ አሜሪካንና የእስላም ጠላቶች እስራኤልን ለማጥፋት ቃል ገባ። ቀብሩን የራሱን ቀብር ይህ ሰውዬ አሜሪካ 2014 ላይ ገደልኩት ብላ ስትፎክር፣ እሱ ሰውዬ ግን ለዓላማው የሞተው መቼ? ዛሬ ስንትና ስንት ዓመት? ከ20 ምናምን ዓመት በፊት ራሱን ገድሏል። ለዛ ነገር ጳውሎስ አርባውን አውጥቷል። ይሲ ክርስትና እንደዚህ ነው። የምትመለስበት ህይወት የለው። ጳውሎስ ጢሞቴዎስን ሲነግረው ከኔ ጋር ከሆነ የምትሳተፈው ከሌሎቹ ጋር ከሆነ እንደ ዴማስ ምናምን ማዞር ትችላለህ። የከተማው ውበት ሊወስድ ይችላል። ጌታ ነው ፓንቶን ባይዘው ዴማስ የከተማው ውበት ነው። በቃ ማርኮት እዛው ያስቀረው። ከተማ የማይማርክ ገጠር የማያሳዝን የሆነ ቦታ በቃ የሚገባህ ነገር ልብ ውስጥ ያለው ክራይስት ብቻ ነው። ቅድም ምን አልኳችሁ? ደስታ ከክራይስት አይደለም የጀመረው። ስለዚህ ያለንበት ቦታ ደስታ እንዲፋይን ያደርግልን። ልባችን ውስጥ ያለው ደስታ እንደ እስጢፋኖስ እየተወገረ ኢየሱስን ያሳያል። ቀጥልና አንብበው እስኪ። እኔ አንድ ጥቅስ አነብላችሁና እንጨርሳለን። ሁሉ ለጦር ያስከተተውን ደስ ያሰኝበት ንግድ ራሱን አያጠላል። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል
የድሉን አክሊል አያገኝም። ኦኬ ኮንሰፕቱ ገብቷችኋል አይደለም? ደስታ ለራስ እንኳን ደስታ መኖር አትችልም ማለት በጦር ያስከተተው ካሚዮ ይማጭን በጦር ያስከተተ የእሱን ደስታ ፍለጋ ነው። ሰርክ ደስ ብሎታል እኮ ባንተ ኳሊፋይድ ነው፣ ግን ህይወት ኖሮ ይሰጣል። ዩ አር ዲቮትድ ፎር ዚስ ላይፍ። ያልተመቸ ነገር አለ ምንድን ነው? ያሱ ጉዳይ ተናገር። እኔ በህይወቴ ከምገረምባቸው ሰዎች መሃል የሊሊ ህይወት ይገርመኛል። ቃል ኪዳን ጥላውን ዘማሪ በጣም ነው ህይወቷ የሚገርመኝ። አንድ የሰማሁኝ ስለ እሷ ሲናገርና እንዲህ አሉ፣ የጸሎት ሰዓት አሏት አሉ። የጸሎት ሰዓቷ ላይ ቤቷ ከሆንክ ይቅርታ ብላ ትገባና ወደ ክፍሏ ትጸልያለች። ይሄ ባይዘው የወታደር ባህሪ ነው። እንግዳ እንዳለክ ስታቅ የበለጠ እንግዳ ካለክ እሱን ነው የምታስተናግደው። ልክ ጓደኛ መለየት ትፈልጋለህ? የሚጠቅምህንና የማይጠቅምህን ጓደኛ ቤትህ መጥቶ በጣም እግር እያበዛ ካስቸገረክ ቤትህ 10 ሰዓት ከቆየ መጸለይ ጀምር። ተንበርከክና እሱ ባለበት መጸለይ ጀምር። እውነተኛ ጓደኛህ ከሆነ አብሮህ ይጸልያል፣ ካልሆነ ይሄዳል። የምሬን ነው። ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 9 ጀምሬ ላንብብላችሁና ጸልየን እንጨርሳለን። ክብር ለኢየሱስ ይሁን። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ሳሳድድ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆን እኔ ነኝ። ኦልራይት። ከዛስ በኋላ ጸጋ ተሰጠኝ፣ ምን ላድርግ? ለእኔ የተሰጠኝ ጸጋ ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከሙ። ከሱ በፊት የተጠሩ ስንት ነበሩ? 12 እና ከዛ በላይ ነበሩ። ተብዬ ልጠራ የማይገባኝ ነው የተጠራሁኝ፣ ግን ከማን በላይ ደከምኩኝ አለ? ከሁላቸው ኮምባይንድ በላይ ደከምኩኝ አለ። ውጤት ከተመለከታችሁ ምንድን ነው የሚያሳይ መሰለ? አዲስ ኪዳን ሰፊውን ክፍል ያበራልህ ማን ነው? ጳውሎስ ነው። ድካም ይታያል። ድካም ይታያል። ጳውሎስ 70% በላይ አዲስ ኪዳንን የጻፈልክ ደክሞ ነው። ሁሉ በጸጋ ነው። አዎ በጸጋው ግን ምን አደረገ? ደከመ። ለእኔም የተሰጠኝ ጸጋ ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምኩ። ዳሩ ግን አሁን እዚህ ጋር ነው በግሬስ እንዴት ኤንከርድ እንደሆነ ነው የምታዩት። መልህቃችን አሁንም ጸጋ እንደሆነ የምታዩት። ዳሩ ግን ከእኔ ይልቅ ያለው የእግዚአብሔር ጸጋ እንጂ እኔ አይደለሁም። የማደርገውን ሁሉ በጸጋው ነው። የምኖረውም የምደክመውም ራሱ በጸጋው ላይ ሆኜ ነው። አልጥለውም፣ ጉልበቴ እጄ አልልም አለ። ግን ራሴን ለጸጋው አስገዝቻለሁ። እንዴት ስታነቡት አንዳንድ ቦታ ላይ ምን ይላል መሰለ? እንደውም እኮ እኛ እኮ በኃይል ወንጌልን ስንገልጥላችሁ በብዙ ረሃብ፣ መታረዝ፣ እንቅልፍ በማጣት ነገር እርግጠኛ ነኝ። በነገራችሁ ላይ በአሲለስ ውስጥ ከ40 በላይ ፓስተሮች ይኖራሉ። ለእያንዳንዱ ሰው በቸርች ውስጥ ላለ በሴል ግሩፕ ላይ የሚያደርጉ ለእያንዳንዱ 100 ሰው አንድ ፓስተር ይኖራል። ይደውልልህ፣ ያወራክ፣ እንዴት ነው ህይወት ይል። ይሄ ሰው ግን መለኪያው ምን እንደሆነ ታውቃለህ? ከህዝቡ የተሻለ መጸለይ ይችላል። በቀን ምን ያህል ነው ተተኛው? አንዱ የፓስተርነት ፈተናው እሱ ምዕመኑም እሱም እኩል ከተኛ አይመግበውም። ቤቱ ሳተ ለራሱ ተመግቦ ለህዝቡ ይመግባል። ምን ያህል መጽሐፍ ታነባለህ? በሳምንት አንድ መጽሐፍ ትጨርሳለህ? ባይዘው አሜን የሆነ ሰው በሳምንት አንድ መጽሐፍ መጨረስ አለበት። 250 ገጽ አካባቢ ቢሆን አንድ መጽሐፍ መጨረስ ትችላላችሁ በሳምንት። አቤት ይባል ፈጣን ነው አይደል? አቤት ይባል ተቆነናችሁ። ሃሌሉያ እግዚአብሔር ነው። አይከን ሾዩ ብዙ ነገር ልነግራችሁ እችላለሁ። ጳውሎስ እንዲህ አለ፣ ከወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ስንቱን አደርጋለሁ? ሁሉን አደርጋለሁ።
የማህበሩ ሊቀመንበር ነኝ እኮ አይደለም ያለክ፣ ማህበርተኛው ሆን ዘንድ ነው ያለው። ከሁሉ በላይ መገለጥ መጥቶለት ትጉ ነኝ በሉ እስኪ። በወንጌል በተሰጠኝ ጸጋ ከማንም ይልቅ እደክማለሁ። ጸጋው በእኔ ይሰራል። ክርስቶስ በእኔ ይሰራል። ኃይሉ በእኔ ይሰራል። እንደ ተቀበልኩት ምሕረት ለብዙዎች መጽናናት ሆናለሁ። ትጋቴ በምድር ሁሉ ይታያል። ለሰው የከበረ ሀብቱ ትጋት ነውና ሰዎች በትጋት ያውቁኛል። አሜን። ባሲለስ የሰነፎች መናኸሪያ አትሆንም።